አንተ ለኔ አስረዳኝ እንጂ ከሷ ጋር ምንም አይነት ግንኙነት የለም። የተገናኘንበት ምክንያት ነገርኩሽ እኮ ብዬ አላቃትም አታስፈልገኝም አልፈልጋትም እየሰማ ነው ገባክ እኮ ናት ምን አደረገችሽ እህቴ ምን አደረገችሽ ለነገሩ ላንተ ምህት ናት ለኔ ምህት ናት ከዛው ጀምራለ እንደዚህ 5 አመት ሙሉ ገባክ አንተ ግን ተው ምልን ነገር አትተውም ጭራሽ በሌ ነው የምታረጋው ቆይ ሰው ዝም ብሎ ይጠላሉ ብዬ እስኪ ጥያቄ መልሽልኝ መቼም ዝም ብዬ እንደማልጠላሽ አንቺን ታውቂያለሽ አይደል እኮ ስራሽ እንድጠላሽ ያደርጋል ገባሽ አቃለው ግን ያ ነገር አልፏል ተማሽ ነው ክብርሽን ጠብቂ ቆይ አንዴ ቆይ ስሚያትሽ የተፈጠረው ጀመር ከዚህ ጋር ማውራት አልፈልግም እየሰማኝ ነው በቃ አልፈልግም ያልኩህ እኮ አልፈልግም ነው አይደል ሚስት የማፈልገው ነገር ላለማድረግ መሞከር አለበት እንደዚህ ለምን ትሆኛለሽ እኔ እኮ ሰው ነኝ እንዳንቺ ለምን ትጠይኛለሽ ችግር አለው ብዬ እኔ እኮ ምንም እኮ ሌላ ምንም ያደረግነው ነገር እኮ የለም በቃ እንደዛ እኮ ነው ተገናኝተን አብረን የምንሰራው ጉዳይ አለ እኮ ከኔ ጋራ ተለያይ እንዴት ነው አንቺ ጋር ምን ሊያዩ እንዴ አንቺ እኮ ሚስቱ ነሽ ሰላም እንዴት ናችሁ ውድ ቤተሰቦቻችን ደህና ናችሁ አይ ሰሞኑን እንግዲህ እየተፈጠረ ያለውን ነገር ታውቃላችሁ እና ያው በዛ ጉዳይ አንዳንድ ነገር ልበል ብዬ ነው የመጣሁት እኔ ከናሁም ጋር በመጀመሪያ ከናሁም ጋር ምንም እንደሌለኝ እንድታውቁ ፈልጋለሁ ምንም የለኝም ከዛ በመቀጠል ደግሞ ከዚህ በፊት የተፈጠሩት ነገሮች እንዳለ ታውቃላችሁ ተመልሼ አልመጣም ብዬም ጠፍቼ ነበር ግን አሁን ተመልሼ የመጣሁበት ምክንያት ምንድነው እኔ ከናሂ ጋር ምንም ነገር የለኝም ሲጀመር ምንም ነገር የለኝም ሲቀጥል ምንድነው ምክንያቱ ማለት እኔና ናሁም ብንገናኝ ምንድነው ችግሩ ምንድነው ምክንያቱ ሰው እኮ ይሳሳታል የሆነ ነገር ይሰራል ይወድቃል ይነሳል ብዙ ነገሮች ሊሰራ ይችላል ሰው ሊጠላው ይችላል ሊወደው ይችላል ግን ምንድነው ችግሩ እኔና ናሁም ከዚህ በፊት የነበረ ነገር ጥሩ አይደለም አይደለም እሱን አምናለሁ ግን ያን ነገር ያለፍነው ነገር ነው በይቅርታም በምንም ፈተነው ያለፍነው ነገር ነው አሁን ደግሞ ብንገናኝ ችግሩ ምንድነው እኔ በጣም በቃ ግራ የገባኝ ብዙ አላችሁ ኮሜንት ላይ ብዙ ነገር የምትለው ልክ ናችሁ እናንተ ምናልባት የውብዬና የናሂ ትዳር መበጥበጡ ምክንያት እኔ ሁኜ ሊሆን ይችላል እንደዛ ያላችሁበት ምክንያት ግን እኔና ነው ምንም የለንም ብንገናኝ ምንድነው ችግሩ ውብዬ ለምን ከውብዬ ተደብቃችሁ ተገናኛችሁ ለሚለው ነገር ውብዬ ስላልፈለገች ነው ማለት ከዚህ በኋላ ከህይወቴ ይውጡልኝ እኔ እናንተን አልፈልግሽም ስላለችኝ ነው ኦኬ በቃ ካልፈለገች ችግር የለውም ብዬ ዝም ያልኩት ስለዚህ አሁን ደግሞ ከናሆም ጋር የተገናኘንበት እኛ የራሳችን የሆነ ምክንያት አለን ትልቅ ምክንያት አለን የምንገናኝበት የጀመርነው ስራ አለ እሱ ነገር እስኪያልቅ አሁንም ቢሆን መገናኘት አናቆም በቃ እንገናኛለን ውብዬ ያወቀችም ይሁን ሳታውቅ መገናኘታችን አይቀርም እንድታውቅም እኔ ነግራታለሁ ምክንያቱም አሁን ናሆምና ውብዬን ጠርቻቸዋለሁ እንድታውቅ በደንብ አድርጌ አስረዳታለሁ ግን እኔ በቃ ግራ እየገባኝና በጣም እያዘንኩበት ያለው ነገር ምንድነው ችግሩ ማለት ብንገናኝ ማርያምን በጣም በቃ በጣም እየከፋኝ ያለው ነገር ምንድነው ችግሩ ብንገናኝ ምንድነው ሰው በቃ ተገናኘ ማለት ቀጥታ ናሂ ከኔ ጋር ተገናኘ ማለት ቀጥታ ውሽማዬ ነው ማለት አይደለም ወይም ደግሞ ትዳሩን ትቶ ወደኔ መጣ ማለት አይደለም ለምን መገናኘታችን ምንድነው ችግሩ እስኪ እናንተ ነገር ምንድነው ችግሩ እኔ ምንም ናሂ ከናሂ አሁንም ቢሆን እንደነገርኳችሁ ከናሂ ምንም የምፈልገው ነገር የለም የነሱ ትዳር እንዲፈርስም አልፈልግም ችግርም የለብኝም ግን ምንድነው ብንገናኝ ምን ችግር አለው እንግዲህ ቤተሰብ እንዳልኳችሁ ቤተሰብ እኔ እንትን ባትሉብኝ ደስ ይለኛል ብታግዙኝ እናንተ እንደዚህ አይነት ነገር ባይፈጠር እንደዚህ አይነት ነገር ውስጥ ባንገባ ይሄ ሰላም ቢሆን ሁሉም ነገር ውብዬም ቢሆን እኔና እሱ የምንገናኘው ለምንም ነገር እንዳልሆነ እንድታውቅ ፈልጋለሁ ዛሬ እሷን ላስረዳት ነው ብቻዋን የጠራዋት እንግዲህ እንዳያችሁት ሰሞኑን ማኪ ለማስረዳት በመሞክርበት ጊዜ እየተረዳችኝ አይደለም ማኪ ምንም በቃ ተረጋግታ መስማት የምትችል ልጅም አይደለችም እየሰማችኝም አልነበረም ለማስረዳት ስሞክር በመሃል ትገባለች እና አሁን ውብዬና ናሂን የጠራውበት ምክንያት አማራጭ ስላጣሁ ነው ማለት ማኪ እንዳያችሁት ሰሞኑን እያስወራችን አይደለም ላስረዳት ስል ውብዬ መሃል ላይ ትገባለች አሁንም ላስረዳት ስል መሃል ላይ ትገባለች ምናልባት ለእሷ አስባ ይሆናል እንግዲህ አላቅም ለእህቷ እኮ አስባ ይሆናል ግን እኛን ብትከታተለን ምናምን
እኛን ብትጠይቀን መጀመሪያውኑ ለምን ተገናኛችሁ ብላ እኛን ብትጠይቀን ወደ ውብዬ ከመሄዷ በፊት ቪዲዮ ይዛ እንትን ከማለቷ በፊት ጥሩ ነበረ። እኔና ናይ ተደብቀን አይደለም የተገናኘነው፣ ግን ውብዬ ብትሰማ ይደብራታል እና ሳትሰማ ተገናኝተን የጀመርነው ስራ እንጨርስ በሚል ነው እንጂ ምንም የሚያስደብቅ ነገርም የለም። ምክንያቱም ከውብዬ ተደብቀን የምንሰራው ስራ የለም። ናሂ ባለ ትዳር ነው፣ በጣም የተከበረ ሰው ነው፣ ጥሩ ትዳር ያለው ሰው፣ ትዳሩን አክባሪ፣ በጣም ጥሩ ስብዕና ያለው ልጅ ነው። ለኔ ደግሞ በጣም ልክ እንደ ወንድሜ ለኔ ብዙ ነገር አድርጎልኛል። ከብዙ ስቃይ ከብዙ ጭንቀት አውጥቶኛል፣ ብዙ ነገር አድርጎልኛልና ምንድነው አሁን እንግዲህ እንደ እግዚአብሔር ፍቃድ ብቻቸውን ከመጡ ናሂና ውብዬ ብቻ ከመጡ ውብዬን ለማስረዳት በቃ ናሂን ባለበት ውብዬን ለማስረዳት ነው። ምክንያቱም እኔ አልችልም፣ አሁን ናሂ ጋር የጀመርነውን ስራ ሳንጨርስ ማቆም አልችልም። ለዛ ደግሞ ውብዬ እኔን መረዳት ከቻለች ላስረዳት። ምክንያቱም እኔና ናሂ በስራ ብቻ እንደምንገናኝ ሌላ ነገር በቃ እንደማያገናኘን ላስረዳትና ማኪ ይሄንን ቪዲዮ እንደምታዩ አውቃለሁ። ከዚህ በኋላ ከህይወቴ ውጭልኝ፣ እኔ አልፈልግሽም። በቃ ማኪ ይሄ ሁሉ ነገር እንዲሆን እያረግሻለሽው አንቺ ነሽ። ምክንያቱም እኔና ናሂ አሁንም የማልክደው ነገር በጣም ብዙ ጊዜ ተገናኝተናል። ምንም የተፈጠረ ነገርም የለም፣ ሊፈጠርም የማይችል ነገር ነው። ግን አሁን ውብዬን አንቺ የጠቀምሻት መስሎሽ በጣም እየጎዳሻት ነው። ምክንያቱም በበቀደም እንኳን እኔና አንቺ ስንገፈታተር ውብዬ ተጎድታለች። ተረጋግተሽ መስማት አትችይም። ሰው ሊያስረዳሽም ሲሞክር እየሰማሽ አይደለም። ስለዚህ ከኔ ህይወት ውጭልኝ። እኔ ምንም አይነት ነገር ውስጥ መግባት አልፈልግም። በቃ ከኔ ህይወት ውጭልኝ። ይሄን ቪዲዮ እንደምታዩ አውቃለሁ። በቃ ይሄ እንደማስጠንቀቂያ ምነግርሽ ነገር ከህይወቴ ውጭልኝ። እኔ አንቺን አልፈልግሽም። ውብዬን እየጎዳሻት ነው። የምር እህቷ ከሆንሽ ከጎኗ ሁኚ። እኔ ናሂን ለምንም አልፈልገውም። ከዛ ውጭ ግን በጣም እየጎዳሻት እንደሆነ ልነግርሽ እፈልጋለሁ። እንደማስጠንቀቂያም ከህይወቴ እንድትወጪ እፈልጋለሁ። በቃ አልፈልግሽም። አንቺ ድጋሚ አትድረሽብኝ። እና ደግሞ በዚህ አጋጣሚ ዛሬ ውብዬን ጠርቻታለሁ። ውብዬ ስትመጣ አስረዳታለሁ። በደንብ አድርጌ እነግራታለሁ። ውብዬ ከተረዳችኝ ተረዳችኝ፣ ካልተረዳችኝ ደግሞ ዛሬም አንቺ በሌለሽበት ጩኸት በሌለበት መልኩ ነው ማውራት የምፈልገው። አስረዳታለሁ። እንገናኛለን፣ መገናኘታችን አይቀርም። ዛሬ ውብዬን አስረዳታለሁ፣ መገናኘታችን አይቀርም። እና በእናትሽ እባክሽን በቃ ልለምንሽ ከህይወቴ ውጭልኝ፣ አትድረሽብኝ፣ አልደርስብሽም። በቃ ዛሬ እንግዲህ ናሂን ጠርቸዋለሁ። የጠራሁት ውብዬን ይዟት እንዲመጣ ነው። ማለት እኔ እንደጠራዋት አታውቅም እሷ። ናሂን የነገርኩት ውብዬን ይዟት እንዲመጣ ነው። ምክንያቱም እንደምታውቁት ማኪ በምትላት ነገር ሁሉ አእምሮዋ ተመርዟል እና ምንም ነገር በዚህ ሰዓት አይኔን ራሱ ማየት አትፈልግም። እና ናሂን እኔ እንደቀጠርኳቸው እንዳያውቅ አድርጌ ነው ነይ ያልኳት ውብዬን የጠራሁት ናሆምን ነው የጠራሁት፣ ግን ውብዬን ይዟት እንዲመጣ ነው የጠራሁት። እና በቃ እንዳልኳችሁ ማኪ በምትላት ነገር ምንም እንትን እያለች ስለሆነ ነይ ብላት እኔ አትመጣልኝም። ግን ናሂ ይዟት ከመጣ ዛሬ እሷን ቀስ ብዬ ለማስረዳት እሞክራለሁ። እና ቤተሰብ እስኪመጡ እንግዲህ አብረን እንቆይ። እሺ ቤተሰብ እንግዲህ እየመጡ ነው። ነገሮችን መፍታት አለብን። ጥያቄ ምንድነው? አውርተን ብንፈታ ይሻላል። እኔ እሷን አገኛለሁ ብዬ ነው የመጣሁት። ቀንበሩን ከምንጨቃጨቅ ብዬ እሷ ይሻላል ነው እንዴ? ደህና ነህ? ውብዬ እንዴት ነሽ? ውብዬ ናሆም ስላመጣት አመሰግናለሁ። ውብዬ በእናትሽ ተረጋግተሽ ስሚ። ውብዬ በእናትሽ ቆይ አንዴ መስማት አለብሽ። ውብዬ እኔ ከሱ የሆነ ነገር ቢፈልግ አንቺ እንዴት ታርች ለማስረዳቱና ጉዳቱን ስለማላቅ ውብዬ ለምንድን ነው ትታለዩ? ከማኪ ለየታችሁ እኔ አመጣችሁኝ ማለት ምን የተፈጠረ ነገር አለ? ውብዬ መስማት አለብሽ እኮ ነገሮችን ተሳክቶላል። በጣም ጎበዝ፣ በጣም ነው የተሳካለ። እኔን ማሞኘት በጣም ነው የተሳካለ። ውብዬ በማርያም ዛሬ ለምጥርሻ ጊዜ ፈተም ዛሬ እንኳን እውነቱን አትነግረኝም? ምን እሷ ጋር ይዘኸኝ እንደምትመጣ እውነቱን አትነግረኝ እኮ ብዬ እኔ እኮ ላስረዳሽ ነው። በእናትሽ ብዬ ስሚ፣ በእናትሽ ልቀቀኝ፣ ዞር በል። እሺ ነኝ እንጠጋና እናውራ። አፍ ውስጥ ገብቼ ላውራ? እንደዛ ነው የምፈልገው። ምንድን ነው ማትረጋጊው? በእናትሽ ዝም በይ። ቆይ ዛሬ እኮ ለጭቅጭቅ አይደለም የመጣ ነው ብዬ እንፍታና ነገሮችን ምን በቃ ተወኝ። ስብናረጋ አይሻልም? ውብዬ ተረጋግተሽ ስሚኝ በእናትሽ፣ እየለመንኩሽ ነው። እኔ ሳይሽ ራሱ ማለት ምንም የመረጋጋት ስሜት አይመጣልኝም። ገብቶሻል? ምን አድርጌሽ? በቃ በጣም ነው የምታስጠይኝ። ገብቶሻል? ምን አድርጌሽ ነው ያስጠላውሽ? ከዚህ በላይ ምን ልታረጊኝ ፈለግሽ? አይደለም ምን ልታረጊኝ ፈለግሽ? ንገሪኝ እስኪ። እሺ ሰው ዝም ብሎ ይጠላል? ውብዬ እስኪ ጥያቄ መልሽልኝ።
መቼም ዝም ብዬ እንደማልጠላሽ አንቺም ታውቂያለሽ አይደለ? እኮ ስራሽ እንድጠላሽ ያደርጋል። ገባሽ? አውቃለሁ ግን ያ ነገር አልፏል እኮ ያ ነገር ውብዬ። አሁን ደግሞ እኔና እሱ በመገናኘታችን ነው አይደል ሁሉ ነገር የተፈጠረው። ላስረዳሽ እኮ ነው እያልኩሽ ያለሁት። እኔ አንቺ እንድታስረጅኝ አልፈልግም። ሴትዮ አሰሚ በእናትሽ ማኪ ቢያንስ እንኳን ዛሬ ማኪ የለችም። አንጨቃጨቅሽ እኮ ማኪን እኮ ያላመጣህት እኮ እኔ እንደምታጃጅልኝ ስለገባህ ነው አይደለ? ያን ስላወቅክ ነው። ምክንያቱም ይሄን ሚስጥር ያወጣችሁ እሷ ናት። እሷ በሌለችበት እኔን አታላችሁ ልትመልሱኝ ፈልጋችሁ ከሆነ በጣም ተሳስታችኋል። የምን ሚስጥር ምን ሚስጥር አለው ብዬ እስኪ ንገሪኝ። ባይኖራችሁ ኑሮማ ከኔ ተደብቃችሁ አኩኩሉ አትጫወቱ ነበር። ተደብቀን አይደለም የተገናኘነው። ናሂ ያንቺ ባል ነው ውብዬ። ስሚያት እስቲ አንዴም ውብዬ ስሚኝ፣ እኔ ናሂ ያንቺ ባል ነው አውቃለሁ። የኔ ምንም አይደለም። እኔ ምንም አይደለም። ተደብቀንም የተገናኘነው ለስራ እንደዚህ ልበላት ብለሽ ነው የጠራሽኝ ዛሬ? ተደብቀንም የተገናኘነው ለስራ ነው። አንቺ ስላልፈለግሽ ነው። ሌላ ነገር ምንም የተፈጠረ ነገር አይደል የለም። ውብዬ ምንም የተፈጠረ ነገር የለም። በእናትሽ ተረጋግተሽ በቃ ሴትዮ እኔ አንቺን መስማት አልፈልግም። 5 ደቂቃ ስጭኝና ላስረዳሽ። 5 ደቂቃ አይደለም 5 ሰከንድ ካንቺ ጋር አላወራው። ሰምተሻል? ማትረጋጊው ብዬ እውነታ ካለክ አንተ ለኔ አስረዳኝ እንጂ ከሷ ጋር ምንም አይነት ግንኙነት የለኝም። የተገናኘንበት ምክንያት ነገርኩሽ እኮ ብዬ። አላቃትም፣ አታስፈልገኝም፣ አልፈልጋትም። እየሰማ ነው ገባክ? ኮናት ምን አደረገችሽ? እህቴ ምን አደረገችሽ? ለነገሩ ላንተ እህትህ ናት። ለኔም እህቴ ናት። ከዛው ጀምራለ ነው እንደዚህ ሽሉክልክ እያልኩ ኧረ እባክህ መወለድ አንዳንዴ ውብዬ እኔ አንቺ ጋር ልመጣ ስላንቺ እኮ ነሽ አልፈልግም ያልሽው። አንቺ አይደለሽም አልፈልግም ያልሽው። አልፈልግም ያልኩት ሌላ ግንኙነት እንዳይኖራችሁ ነው። ግን ደግሞ ቀጠልሽው አይደለ? ቀጠልሽው። ይሄ እኮ ያጭር ጊዜ አይደለም አይደለ? አየሁት እኮ ቪዲዮን አየሁ፣ ሜሴጃችሁን አየሁ፣ ሁሉ ነገር አይቻለሁ። ገባክ አይደለ? እሺ ከቪዲዮም ከሜሴጁ ምን አየሽ? ተደብቃችሁ በጣም ብዙ ጊዜ ትገናኙ ነበር። ምን አየሽ? መቼም አልጋ ቤት ከእናንተ ጋር ሰው ገብቶ አይቀርጻችሁም አይደለ? ምን ሆነሽ ነው እንደዚህ የምትሆኚው? ስለምን አልጋ ቤት ነው የምታወሪው? ችግር ነበር። ለዚህ ያን ጉዳይ እያወራን ነበር። ትናንት እኮ እያስረዳንሽ ነበር እኮ። ችግር ፈቺው መንግስት። ሌላስ ውብዬ ቆይ ስለምን አልጋ ቤት ነው የምታወሪው? በቃ አትንኪኝ፣ እረፊ፣ ዞር በይ ወደዛ። እየሰማሽ ነው? አንዴ እኮ ክብርሽን ጠብቂ። ስሚ ቆይ አንዴ ቆይ ስሚያት። እሺ የተፈጠረው ሲጀመር ከዚች ጋር ማውራት አልፈልግም። እየሰማኝ ነው? ያደረገችሽ በቃ አልፈልግም ያልኩህ እኮ አልፈልግም ነው አይደለ? ሚስት የማፈልገውን ነገር ላለማድረግ መሞከር አለብህ። እንደዚህ ለምን ትሆኛለሽ? እኔ እኮ ሰው ነኝ እንዳንቺ ለምን ትጠይኛለሽ? ቆይ ተረጋግተን እናውራ፣ ችግሮችን እንፍታ እያልኩሽ እኮ ነው ብዬ። ያለፈው ነገር እኮ ሁሉም አልፏል አይደል? ባል ጋር እኮ ነው አኩኩሉ የምትጫወቱ እናቱ አልገባሽ? ያለፈው ነገር ሁሉ እኮ አልፏል። እየነገርኩሽ ነው እኮ ለምን እንደተገናኘነ ልንገርሽ። ደግሞ አላምንሽም። ገባሽ? አላምንሽም። ሰው እንደማይታመን ከገባው እኮ ከዛ ሰው መራቅ ነው ያለበት አይደል? አንቺ ለምን እዚህ ቁጭ ብዬ ቆሜ ለምን አወራለሁ? አውቃለሁ። ምክንያቱም ውብርስ በጣም ትታለላለች ለምን አይደለ? ለምንድን ነው የምትታለው? አሁንም እንደዛ ብለህ ነው አታለህ ይዘኝ የመጣከው አይደለ? እንደዚህ አይነት ነገር የለም። እሱ ችግሮችን ለመፍታት ነው ብዬ ይዞሽ የመጣው ችግሮችን ለመፍታት ነው። ችግር ራስህ ፈጠርክ። አሁን ደግሞ ችግር ልፈታ ነው። ፈጥሬ አይደለም ብዬ ምን አድርገህ ነው? እንዴ በሰዓቱ እኮ ብዬ እሺ ማኪ ቋሳይታሽ ነው። ጥያቄ ብቻ ነው የምጠይቀው። ገባክ አይደለ? ከዚህ ሴትዮ ትርቃለህ አትርቅም? ያውን የገጠማት ችግር አለ። ያን ነገር እስከፈታ ግን ከሷ ጋር መሆን አለብኝ። ትርቃለህ አትርቅም ነው ጥያቄው። ወብዬ ለምን ቆይ አትሰሚኝም? ትንሽ ደቂቃ እሺ የጀመረው ችግሬ ከባሌ ነው። ባሌ ነው እያወራሁ ያለሁት። አንቺ ለምን አምንሻለሁ? እኔ ነኝ ምክንያታችሁ እንደዚህ የመሆናችሁ። እባክሽ ከባሌ ትርቂያለሽ? ቆይ ለምንድን ነው እኔ ልትሰሚኝ ፍቃደኛ ያለሽ? ጥያቄ እኮ ነው የጠየኩሽ። ከባሌ ትርቂያለሽ አትርቂም? እኮ እርቃለሁ፣ ግን ምንድነው እንደዚህ እኔ እንደዚህ የጣላሽበት ምክንያት ምንድነው? አልፈልግም። የኔ መልሴ ላይሽ አልፈልግም እኮ በነጋገር ችግሮችን መፍታት አንችልም። ከዚህ በኋላም በጥሩ አንገናኝም እኮ። በጥሩ ያልተገናኘ ሰው ቆይ ሰው እኮ በጣም ትልቅ ስህተት ሰርቶ ራሱ ይታረማል አይደለ? ሰው ይስተካከላል አይስተካከልም? ቆይ ውብዬ አዳምጪኝ አንዴ። ቆይ አንዴ ተረጋጋ። ነገር አንተ ጎበዝና እውነታ ካለ ከማኪ ጋር ለምን አላመጣህንም? ንገረኝ። ሴት ናት ማኪ እየረበሸች እኮ ነው። ያይሻል እየረበሸች ነው። ለነገሩ ሁሉ ነገር እውነታ ያወጣችባችሁ እሷ ናት። በእናትህ ያዘኝ ነው በከስራት። እሺ ዝም ብለሽ ናይ ተረጋጋ ውብዬ አንዴ ስሚኝ፣ በእናትሽ በፈጠረሽ ስሚኝ። አልታለልልሽም ሴትዮ። እኔ አልታለልልሽ አይደለም። ስሚኝ አንዴ በእናትሽ አንዴ ስሚኝ። እኔ ደውዬ አሁን እኮ ማኪን እኮ ማስመጣት እችላለሁ። አሁን እንድትመጣ ማድረግ እችላለሁ። ፍላጎትሽ ከሆነ ያ ፍላጎትሽ ከሆነ አሁን መጥራት እችላለሁ። ችግር የለም። እሺ ምንድነው? ቆይ እሺ የምትፈልጊው ምንድነው? እሺ ላውራሽ ብለሽ ይል እንዴ? እስኪ አውሪ። እሺ ትዳርሽ ሰላም እንዲሆን ነው የምትፈልጊው? ትንሽ ደቂቃ ስጭኝና ሁሉንም ነገር ላስረዳሽ። ዘመዴ ታሞ ሊያግዘኝ ሊረዳኝ ምናምን ልትይ የጀመርነው ስራ አለ። በቃ የጀመርነው ትልቅ ነገር አለ። ውብዬ ካንቺ ጋር የጀመረው ስራ አለ።
ስራችሁን እስከምትጨርሱ ድረስ ባሌ ላውስሽ ላበድርሽ እንደዛ ነው። ቆይ ምን ችግር አለው ብዬ እኔ እኮ ምንም እኮ ሌላ ምንም ያደረግነው ነገር እኮ የለም። በቃ እንደዛ እኮ ነው። ተገናኝተን አብረን የምንሰራው ጉዳይ አለ እኮ ከኔ ጋራ ተለያይ። እንዴት ነው ካንቺ ጋር ምን ሊያየው? እንዴ አንቺ እኮ ሚስቱ ነሽ። እንዴት ነው ምን ሊያየው? ለናውም እኔ አሁን ለምሳሌ አንተ የማትፈልገው ወንድ ነው ይዤ ብመጣ እንደማትፈልግ ችግር የለውም ብሎ ነገር የለም። ከዚህ በፊት የነበረን ጠባሳ አለ ከሷ ጋር የገጠማት ነገር አለ። ያን ነገር መፍታት ያን ነገር አልፈታ ነው ሙብዬ አልፈታ ነው። በተለይ በባሌ ጉዳይ አልፈታ አይደለም እሱ ያለቀ ጉዳይ። ካንተ ጋር ጭራሽ እንድትገናኝ አልፈልግም። ጭራሽ ህይወታችን ውስጥ እንድትገባ ማልፈልጋት ሴት ምን አደረገችሽ? ምን አደረገች ቲጂ? ምን አደረገችሽ? ቆይ ምንድነው ጥፋቷል? ምንድነው በደሏ? ስለዚህ ጥፋትም በደልም የለባትም። ምርጫን መምረጥ ትችላለህ ወይ? እሷን ወይ ምርጫ ነው። ስለምን ምርጫ ነው የምታወሪው? በቃ እንደው ዛሬ የምፈታው ቆይ እንዴ ራስሽን ለምንድን ነው ምርጫ ውስጥ የምታስገቢው ብዬ? እኔ እኮ አንዲት ተራ ሴት ነኝ። በቃ እሱን ካወቅሽ በነዚህ ወደዛ ዞር በይ። በቃ ስሚኝ፣ በቃ እንድትሰሚኝ እፈልጋለሁ ብዬ። አልሰማሽም እንዴ? ምን ልታረጊ ነው? አልሰማሽም። አንቺን አልሰማም። ምክንያት ካለው መስማት የምፈልገው ከሱ ነበረ። እሱ ደግሞ ምክንያቱ አንቺ ብቻ ነሽ። ከሰው ባል ዞርት ያለሽ አትይም ነው ጥያቄው። እኔ ለምን ሳስረዳሽ እኔን አትረጅኝም? ችግርሽን መፍታት ነው የምትፈልጊው? ወበየ ችግርሽን መፍታት በራሴ እፈታለሁ። ችግርሽን መፍታት በራሴ እፈታለሁ። እሺ እኔ ለምን ለምን እንደዚህ የጠላሽኝ? ወይኔ ፈጣሪ ለምን እንደዚህ የጠላሽኝ? በቃ አልፈልግሽም። ምክንያቱም ጥሩ ነገር የለሽም ከባሌ ጋር ገባሽ? ምን አለኝ? እንደዛ ባይሆን ኑሮ አዳምጠኝ። የእውነት እህቴ ናት። ይኸው ምን ልልሻለሁ? ምን አለኝ? ቆይ ተሸክማት ይዛት ዞር ገባክ? ተሸክማት ይዛት ዞር። ሌላ ነገር እንትን ማድረግ አይነት። ስለዚህ ከአጠገቤ ዞር በልልኝ። እሷ የምትመርጥ ከሆነ እንዴት ነው ያለንቺ መኖር የምችለው ብዬ? እንደዛ ከሆነ ትዳርን ይዛ አርፈ ተቀመጥ። ጠይቁ ነው የት ነው የምትውለው? የተፈጠረባት ነገር እናስተካክል፣ አብረንሽ በጋራ እናስተካክል። እሱ መጀመሪያ ስለማትፈቅድልኝ እኮ ነው፣ እሷን እንዳገኝ ስለማትፈቅድልኝ ነው። በቃ ሚስት የማትፈቅድልን ነገር አለማድረግ ነው። የገጠማት ከባድ ነገር ነው። አዳምጠኝ። አንተ ባሌ ነህ አይደለ? አንተ ታይ የምትለኝን ነገር እየተውኩኝ አብሬ ኖሬያለሁ 5 አመት ሙሉ ገባክ? አንተ ግን ተው የምልህን ነገር አትተውም። ጭራሽ በል ነው የምታረጋው። ቆይ ልሹ ብዬ ምናምን አይደለም። እኔ እኮ የእናንተ ትዳር እንዳይፈርስ በጣም ብዙ ጊዜ አግዣችኋለሁ አይደለ? እሱ እኔን ቢያግዘኝ ምን ችግር አለው? በጣም አገሽ ነው ወይ? ሰው ሁሉ ተገናኘ ሽማ ነው ማለት ነው። ሰው ተገናኘ ማለት ነው ሽማ ነው ማለት ነው። ሰዎች እያስፈራሯት ብዙ መስዋዕትነት ከፍላለች። ቆይ እኔ ድራማሽም ሊሆን ይችላል ገባሽ አይደል? ድራማሽም በጣም ብዙ መስዋዕትነት ከፍላለች። ብዙ ተሰድባለች በእኛ ምክንያት። ለእኛ ትዳር ስትል ብዙ መስዋዕትነት ከፍላለች። እንደዛ ከሆነ መስዋዕትነት ምንም አይነት ድራማ የለም ውብዬ። በቃ ከነገር ያለሽ አልሰማሽም። እኔ ደውላታለሁ፣ ችግር የለውም። ማኪያው መምጣት ትችላለች። አታስፈልገኝም። እኔ በራሴ መቆም የምችል እሺ፣ ተረጅና አልፈልግም። ሲጀምር አታለን ያመጣኝ እሷ ጋር እውነታውን እኮ እየነገረችሽ ገባኝ። ግን ደግሞ አታለን ያመጣኝ እስከዛሬም አታለኛል። አሁንም አታለን ያመጣኝ እሷ ጋር አታለልሽ ውብዬ። ምን ማድረግ ነው የሚሻለው? እኔ ቲጂ በቃ ስልሽ እኔ አሁን ከአቅሜ በላይ የሆነ ነው። በቃ እሺ፣ ለማንኛውም ደውልሻለሁ። እሺ እንግዲህ ቤተሰቡ የተፈጠረውን ነገር አይታችኋል። በጣም ነው የሚያስጠላው። ማለት እኔ ምን እንደማደርግ አላውቅም። እኔ ነከውት ሁሉ እኔ የቀረብኩት ነገር ሁሉ መጥፎ ይሆናል ማለት አይደለም። እኔ ናሂ ስለቀረብኩት ናሂ ውሽማዬ ነው ለኔ ማለት አይደለም። ናሂ ማለት የውብዬ ባል ነው። በቃ አለቀ። እውነታው ይሄ ነው። ከዛ ውጭ ግን እኔ ምን እንደማደርግ ምን ማለት እኔ ግራ ነው የገባኝ። በጣም ነው ያስጠላኝ። እውነት በጣም እያስጠላኝና በጣም እየሰለቸኝ ያለ ነገር ነው። ከናሂ ራቂ። እኔ ናሂን በስራ ምክንያት ስላገኘሁት ብቻ ከናሂ ራቂ ማለት ምን ማለት ነው? በጣም ነው ያስጠላኝ። ማርያምን በጣም የሰለቸኝ ነገር ነው። በቃ ለማንኛውም ችግር የለውም። አመሰግናለሁ። እወዳችኋለሁ።